የሚከታተሉ ልጆች ከዚህ በኋላ መቸገር የለባቸው ማለት ነው። እኔ ቢያንስ እኔ ራሴ ማዳን ካልቻልኩኝ ሌሎቻችሁ በእኔ ላይ እንድትድኑ እፈልጋለሁ። በእኔ ላይ ትምህርት እንዲደርሳችሁ በእኔ ምክንያት እንድትድኑ እፈልጋለሁ። አዳኝ እግዚአብሔር አምላክ ነው፣ ግን ምክንያታችሁ እኔ እንድትሆን እፈልጋለሁ እና ሁላችሁንም ሰላም ብያለሁ። እንደምን ቆያችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ቢያንስ ይሄ ነገር ሚዲያ ላይ ከወጣ ቢያንስ 1000 ሰው እንኳን ቢያየው 2 ሰው ቢጠቀምበት ለእኔ ትልቅ ነገር ነው ማለት ነው። ተከዳው ክደት ደግሞ በጣም ልቤን ስብር አደረገ። ተሰበርኩ። ሀገር የነበርን ልጆች በጣም የዋሆች፣ በጣም ሁሉ ነገር ቤተሰባችን ከሚለን ነገር ውጪ ወደኋላ የማንል እና እባካችሁ ተጠንቀቁ። እንደኔ እንዳትካዱ፣ እንደኔ ክደት እንዳይደርስ ክደት እንዳይደርስባችሁ። ክደት በጣም ከባድ ነው፣ በጣም ማለት ነው። እኔ ከነገ ዛሬ እንዴት ኑሮ በምን መልኩ ይሻሻላል? ስደት ብሄድ ነው የሚሻለው? ምንድነው ባደርገው? ምን ብሰራ ነው የምለወጠው? ምን ብሰራ ነው የሰው እጅ ማላየው? እያልኩ ሂሳብ እየሰራሁኝ ግን ክደት ደረሰብኝ። በእኔ የደረሰ ማንም ላይ አይደርስ። የምሬ ነው የሚለው ራሴን ስሜቴን ተቆጣጥሬ እና ለእናንተ ልነግራችሁ እሞክራለሁ። የምትረዱ ከሆነ ማለት ነው፣ በእኔ ትምህርት የምትወስዱ ከሆነ ልነግራችሁ እሞክራለሁ። ግን ማለት ነው ትምህርት ብትወስዱና እኔ ላይ ብትማሩ የተሻለ ነው። ክደትን የመሰለ ምንም መጥፎ ነገር የለም፣ ምንም ነገር የለም። ግን የምትካዱ እኔ ልቤ ነው የተሰበረው እና ጠፍቻለሁኝ። ቪዲዮ ከለቀኩኝ 12 ቀን ነው። ይህም የጠፋሁበት ምክንያት ችግር ገጥሞኝ ነው እና ታውቃላችሁ፣ ወታጅራ ላይ ቦታ ገዝቻለሁ ከ6-7 ዓመት አረብ ሀገር 300 ሺህ ብር ጨርሼ ነው ቦታ የገዛሁት። ቦታም ስገዛ ጓደኞቼ፣ እኔ ቤተሰብ አልደረሰልኝም፣ ግን ጓደኞቼ የማላውቃቸው ልጆች ናቸው ተባብረው ቦታውን የማላውቃቸው ወንዶች በቃ እኔ በእኔ ምንም የማያገኙ በቃ ውለታ እንዲሆንላቸው ፈልገው ማለት ነው። እኔ አባቴ ጋር 100 ሺህ ብር ነበረ፣ 16 ሺህ ሪያል ግን ከማውቀውም ተበድሬ ነው ይህን ቦታ የገዛሁት። አጠቃላይ 300 ሺህ ብር ነው ቦታው የጨረሰ። ከገዛሁትም በጣም ብዙ ጊዜ ሆኗል። እኔ አሁን ኢትዮጵያ ከመጣሁ 2 ዓመት ሆኖኛል። ቦታው ቢያንስ በገዛሁት በ4 ዓመቴ ነው የመጣሁት። ከዛም በላይ ሊሆን ይችላል፣ እርግጠኛ ነኝ የምነግራችሁ በ4 ዓመቴ ነው ቦታውን በገዛው በ4 ዓመቴ ዳይን ጨርሼ ብዙ ነገር አስተካክዬ ነው የመጣሁት ማለት ነው። ከመጣሁም ደግሞ 2 ዓመት ከምናምን ሆኖኛል ማለት ነው። እና ምንድነው የገጠመኝ? ይህ ቦታ ከመጣሁም ጀምሮ እንደመጣሁ ለመሸጥ ነበር ያሰብኩት። ምክንያቱም መጀመሪያው የተገዛው ኢትዮጵያ ሄጄ ስራ እሰራበታለሁ ብዬ ባሰብኩት ብር ነው። የእናቴ ሀሳብ ነው እንግዲህ እስክትመጪ ለሰው እያበደርሽ ታውቃላችሁ፣ እኔ በጣም የዋህ ነኝ። ለሰው እያበደርሽ እየጨረስሽ ነው ብሎ፣ ስለዚህ ከመጣሽ እኔ ቃል እገባልሻለሁ ተሽጦ ብሩ ይሰጥሻል እና ቦታ ይገዛበት አንቺም ተርፋማ ትሆኛለሽ ብላ ስትለኝ እሺ ብዬ የእናቴ የቤተሰብ የወንድሞች የአባቴን ሀሳብ ስለነበር ተበዳድሬ 16 ሺህ ሪያል በ100 ሺህ ብር ላይ ጨምሬ በ300 ሺህ ብር ቡታጅራ ቦታ ተገዛልኝ ማለት ነው። ያ ቦታ እንደመጣሁ ሄጄ አየሁት። ቤትም እንትን ብያለሁ፣ እዛ እያለሁ ለቤቱ የሆነ 30 ቆርቆሮ ቤት አለው ማለት ነው። ያንን ውሃ ምልክት አሳስራለሁ። እንደገና ተለስኗል ቤቱ ማለት ነው። ምንድነው የገጠመኝ? ለመሸጥ ማሰብኩና መጀመሪያ ላስገምተው ምን ያወጣል ቢያንስ የሆነ ነገር ስራ መግቢያ የሆነ ነገር ይፈጥርልኝ ወይም የራሳችንን ንብረት ይመሰርትልን ወይስ ይሄን ቤት አሻሽዬ ልግባበት እያልኩ ከራሴ እያወረድ የስራ ስብል ነው። ግን እስኪ ላስገምተው ብዬ ደላላ ተይዞ አሁን በመጣሁበት ሰሞን አንድ አመት ከቆየሁ በኋላ መሰለኝ እርጉዝ እያለሁ ሊገመት ደላላ ወስዳለሁ።
ካጠገቤ ያለው ሰውዬ ይመልስብኛል። በቃ እሺ ብዬ መልሼ የሚመልሰው እንግዲህ የኔ ነው ብሎ እኔ የማውቀው ነገር የለም። እኔ የማውቀው የራሴ እንደሆነ ነው። በውል ተፈራርመዋል። በእርግጥ ህገወጥ ነው ቦታው፣ ግን የኔ ነው ይሄ ቦታ ችግር አለው እያለ ደላላ ይመልሳል። በስልክ ነው እንግዲህ ደውዬ ደላላ የምልከው። ከዛ ቤተሰብን ጋር ስጠይቅ ኧረ እሱ ዝም ብሎ ነው እንጠብቅ ስላልነው ማንም ግቢ ላይ እንዳይገባ ስላልነው ማንም እንዳይገባ ስላልን ቪዲዮ ሊረዝም ነው እና ሁላችሁም ግን አዳምጡ። ከፈለጋችሁ ፓርት ብዬ ለቀዋለሁ ለእናንተ ትምህርት ነው እና እኛ ጠብቅ ስላልነው ማንም እንዲገባ ስላልፈቀደ ነው እንጂ እንደዚህ አይነት ነገር የለም ይላል። እሺ ብዬ አሁንም አልፋለሁ። አሁንም ላስገምት ሲል እንደዚህ እባላለሁ። አሁንም ከቤተሰብ አታስቢ ምንም ችግር የለም ይላል። እሺ ብዬ ቤቱን ደግሞ አባቴ ከዚህ በፊት ሳውዲ እያለሁ ሲያስለስኑ ይሄ ሰውዬ ያስቆመዋል። ውሃ ልኩን ሲያስገባ ያስቆመዋል። ጸብ ይወጣበታል። ይሄ ሁሉ ነገር ለኔ አይነገረኝም። በቃ ምርጥ መሬት አለሽ፣ ምርጥ ሰፈር ነው፣ ቡታጅራ ከተማ ሆኗል የማልባለው ነገር የለም እንግዲህ ከቤተሰብ ማለት ነው። ግን ደግሞ ውስጡ ላይ ችግር አለ። ዝም ብሎ ወስኜ ይሄ ነገር ምንድን ነው ይሄ ነገር ደላላ እየሄደ የሚመለስ ከሆነ እንደዚህ ከሆነ ደግሞ ከውጭ የምሰማው ብዙ ነገር አለ። ምንድን ነው ብዬ እስከ ጥግ ደላላ ይዤ ሲሄድ ባለመሬቱ የፈረምኩበትን ወረቀት አምጪ፣ እኔ ይሄ የገጠር መሬቴ ነው፣ ግብርም እስከ ዛሬ የምከፍለው እኔ ነኝ ይለኛል። ተንኳኳላ ገዥም ሲመጣ ገዥም ይመልስብኛል። ይሄ ነገር እንዴት ነው አባቴ? እስኪ ውሉ ላይ ሲነበር እንግዲህ ዋና ባለመሬቱ የፈረመ ነገር የለም። ገዥም ለእኛ በሸጠልን በተወሰነ ቀናቶች ታስሯል። ለብዙ ዓመት ማለት በማጭበርበር ገብቷችኋል። ዋናው ባለመሬቱ ለኔ አልፈረመም፣ ወይም እኔ ስደት እያለሁ ሲገዛ አልተፈረመም። እሺ የነገር እንዴት ነው? ይሄ ነገር እንግዲህ እዛ አካባቢ ሶስተኛም ገዢ ሆናችሁ ሁለተኛም ገዢ ሆናችሁ ባለመሬቱ እስካልፈረመ ድረስ የገጠር መሬት ብሎ ቡኩ ላይ ግብር ስለሚከፍል ይነሳብሻል እባላለሁ። ግራ ግብት ምዘው ምጨብጠዋል። ይሄ ሰውዬ እስከ ጥግ ሊፋለመው ነው። እኔ ለራሴ ወደ ህግ የሚሄድበት ደረጃ የለም። በሰፈር ውል የሰፈር ውል ህግ ላይ ቢሰራ እንኳን በሰፈር ውሉ ላይ ባለመሬቱ አልፈረመም። ተፈቷላ። እንዴት ነው ያላስፈረማችሁ? ሳታስፈርሙ ተለካካችሁ ሳትረካከቡ ለምንድን ነው እሺ ብሩ ለማን ነው የሰጣችሁ? ስልም ገዢ አለ ይሉኛል። ገዢ ታስሯል በማጭበርበር ተከሶ ነው። አጥርም ያፈርሳል። ቤት እንድሰራ ከለከለኝ፣ እንድሰጠው ከለከለኝ። ምን እየተካሄደ ነው ብሎ ይችላል። መጨረሻ ላይ አሁን ልሰጥም ተከልክያለሁ፣ ቤትም አስተካክዬ ልገባ ተከልክያለሁ። እኔ በሰፈር ውል ነው የገዛሁት። በእርግጥ እኔ አይደለሁም ቤተሰቦቼ ናቸው የገዙልኝ። ሰፈር ውሉ ላይ ደግሞ ዋናው ባለመሬቱ አልፈረመም። ሁላችሁም በጸሎት አስቡ። በቃ ተከድቻለሁ ነው የምላችሁ። ሌላው ደግሞ ትምህርት ለእናንተ ማስተላለፈው ቤተሰቦቻችሁ አሁን የገጠር መሬት ሲሸጥ ማለትም የገጠር ምላችሁ ማብራት ውሃ የገባለት ነገር ግን በከተማ ያልተከለለ መሬት ሲሸጥ የሰፈር ውል አለ። የሰፈሩ ውሉ ላይ ዋና ባለመሬቱ ካጠገባችሁ ከሆነ ነገም ነቀርሳ ነው የሚሆንባችሁ። እንዲፈርም አድርጉት። ካጠገባችሁ ደግሞ ከሌለ የፈረመበትን ወረቀት አምጣ ብላችሁ በሉ። ገብቷችኋል? በመጀመሪያ እንዳይነሳባችሁ የፈረመበትን አንተ ስትገዛ የፈረመበትን መሬት ፊርማ አምጣ በሉ። ወይም ቤተሰባችሁ ይበልላችሁ። እንደኔ በይዋነ እኛ በእንቅርት ላይ ጆሮ ደግፍ ነው። እኔ እንግዲህ ከምሰደድ ሀሳብ አምጥቼ እኔ ሴትን ተመካክረን ከምንሰደድ ይህ ነገር እናሳይ ብለን ስንል ያንቺ አይደለም እየተባልኩ እና 300 ሺህ ብር ነው የገዛሁት። ከገዛሁት 6 ዓመት አልፏል። አስቡት እንግዲህ ወዴት እንደሚሄድ ማንን ሄጄ እንደምጠይቅ ግራ ግብት ነው ያለው። በህገወጥ ህግ ነው በህገወጥ ስርዓት ነው በሰፈር ውል ነው የገዛሁት። ገብቷችኋል? ነገር ግን ይሄ
ደብተር ይዞ እየተከራከረኝ ነው። እንደኔ እንዳትሰወዱ እባካችሁ በሚቻላችሁ ማለት ነው። ለምን 140 ካሬ አትሆንም? ህጋዊ የሆነች ነገር ግዙ። ህጋዊ የሆነች ነገር የምሬን ነው። በየቦታው በመሬት ሰው እየተገዳደለ ነው። ማን በቃ አይደለም መሬት ላይ ትኩረት ሊያደርግላችሁ ማለት ነው። ሰው የሰው ደም ረክሷል። እኛ ሀገር የሰው ደም ረክሷል። የሆነ ሰው እናንተ ላይ ቂም ከያዘ ማን እንደሚቀነጥሳችሁ አታውቁም። እባካችሁ ከጊዜው አንጻር እባካችሁ ህጋዊ መሬት ግዙ። ህጋዊ ካልቻላችሁ በሰፈር ውል ስትፈራረሙ ደግሞ እባካችሁ በቃ እኔ እውነት አልቅሼ